ምንድነው ሀኒ? እማዬ እንደገባኝ ከሆነ ባንቺና በወይዘሮ ባዩሽ ጸብ መሀል ማንም ሰው እንዲገባ አትፈልጊም እና ከማን ጋር እየተጋፈጥሽ እንደሆነ ማወቅ ያለብሽ ይመስለኛል። ምንድነው ሀኒ? ወይዘሮ ባዩሽ በጣም አደገኛ ሴት ነች። እንድትጎዳሽ ስለማልፈልግ እማዬ በመረጃ ላሳይሽ። እነዚህ መረጃዎች አባዬ ሰጠኝ ናቸው። ይሄ እርግብ ፎቶ ነው። ይሄ ደግሞ የወይዘሮ ባዩሽ ቀኝ እጅ ነው። ይሄው የወይዘሮ ባዩሽ ፎቶ ያውና እማዬ፣ ይሄ ነው ከማንም በላይ በብዙ ነገር የተጎዳው። እስኪ ምን ሆኖ? ይሄ ልጅ ነው እማዬ፣ እኔም በሚያውቁ ልጆች መስቀልና ፎቶን ካሰረቀ በኋላ ለወይዘሮ ባዩሽ የሰጣት። እሺ ምን ሆኖ ነው የተጎዳው? እንደነገሩኝ ከሆነ የኔ መስቀልና ፎቶ የሰረቀው ልጅ የፎቶና የመስቀሉ ምንነት ከገባው በኋላ መልሽልኝ እያለ ሲያስጨንቃት ነበር። እሺ ከዛስ? ከዛ ወይዘሮ ባዩሽ ልጁን ከተጠቀመችው በኋላ እንዳይደርሱበት ብላ አስገደለችው። ምን? ይሄን ያህል? አዎ እማዬ፣ እና አባዬ እንደዛ ብለው ነው የነገሩኝ። እባክሽን እማዬ እምቢ እንዳትይኝ፣ ይሄን መረጃ ለፖሊስ እንስጥና እናስይዛት። እንደሱማ በፍጹም አይሆንም። ለምን እማዬ? ባዩሽ ክፉ ሰው ልትሆን ትችላለች፣ ግን ደግሞ እኔ በቤተሰቤ ለመጣብኝ ምን ያህል ርቀት ልሄድ እንደምችል ጠንቅቃ ታውቀዋለች። እና ለፖሊስ መስጠት እኮ ትልቅ በቀል ነው። እንደሱማ አይሆንም። ግን አባትሽ ይህን ሁሉ መረጃ ሊያገኝ የቻለው እንዴት ነው? አባዬን ከሚያግዙት ልጆች መካከል አንዱ አጎቱ ከውጭ የመጣው ነው። እና ቢመጣስ? እንደነገሩኝ ከሆነ አሜሪካ ውስጥ የታወቀ ፖሊስ እና ኢንተርፖል አባል ነው። የምርሽን ነው ሀኒዬ? አዎ እማዬ፣ መንግስትም እኛም በማናውቀው መንገድ ሲመረምር የነበረው እሱ ነው።